ያማል እንዴ አንቺ ነሽ ያማል የምትወራው ነገር ተቋለ ምንድነው ኖርማል ነገር እኮ ሁሉንም ነገር እንዳበላሽው እኮ ጓደኝነታችንን ሁሉንም ነገር አላበላሽውም ሁሉንም ነገር እንዳበላሽው ለሪሌሽንሺፕ ትመጠነኛለህ ብዬ አላስብም እና መጠነኛሽ ነው ጓደኝነታችን ያብቃልከኛ በቃ ከዚህ በኋላ ካንተ ጋር ቆሜ ማውራትም አልፈልግም እኮ በቃ ለሪሌሽንሺፕ አትመጠነኝ ሌላ ነገሮች ማውራት አያስፈልግም ሲጀመር አትቀርብ በመጨረሻ ራስህ እኮ ነው ያልከው እኮ እኔ የምፈልግበት መንገድ አንተን አልተረዳሽም እኮ እኔ ደግሞ ያኛውን መንገድ አልፈልገውም እናትሽን ይርሽ ነው ይሄድኩኝ ነው እንዳደወልኩኝ ሰላም የተከበራችሁና የተወደዳችሁ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ ነው ከረጅም ጊዜ በኋላ መጥቻለሁ ማለት ነው። ዛሬ ወደ እናንተ አንድ ጉዳይ ይዤ መጥቻለሁ እና ለረጅም ጊዜ ያህል በጓደኝነት አላለን ቤስት ፍሬንድ በሚል የቆየን ልጅ ነበረች። ዛሬ ቀኑ ደርሶ ለመንገር ወስኛለሁ ማለት ነው። ቤተሰቦች የሷ ምላሽ አላቅም። በብዙ ነገሮች እንደ ወንድም ነበር፣ እንደ ወንድምና እንደ እህት ነበር ስንሆን የነበረው። ዛሬ ግን አንድ ነገር እኔ ጋር እየተፈጠረ ነገር አለ ማለት ነው። ለረጅም ጊዜ ያህል ይሄ ነገር ለመናገር ባለመቻሌ ትልቅ እኔ ላይ የፈጠረው ተጽዕኖ አለ እና ይህ ነገር ደግሞ መናገር አለብኝ። እሷን ለመንገር ወስኜ ነበር። በአንዳንድ በሚፈጠሩ ነገሮች የእሷን ጓደኝነት ላለማጣት በሚል አልተናገርኩም። ያ ነገር መናገር አለብኝ። እኔ በብዙ ነገር መጎዳት የለብኝም። በተለያየ በስራም በተለያየ አጋጣሚዎች ታውቃላችሁ እንደዚህ አይነት ነገር የገጠማችሁ ትኖሩ ይሆናል ማለት ነው። አውቃለሁ እንደዚህ አይነት ነገሮች ጓደኝነትን ያበላሻሉ። ግን እኔ ደግሞ ይህ ነገር ማውጣት መናገር አለብኝ ማለት ነው። የእሷ ምላሽ አላውቅም። እሷ በእኔ በኩል ያለው ነገር የኔ ስሜት ብቻ ነው። እርግጠኛ ነኝ እሷ ትቀበለኝ አትቀበለኝ የሚለው ውሳኔ ለመወሰን ትንሽ ይከብዳል። ግን መናገር ስላለብኝ ብቻ እነግራታለሁ። ያለው ነገር አላወራኋትም። ሌላ ጊዜ እንደምንገናኝ እፈልግሻለሁ ብቻ ነበር ያልኳት። ትመጣለች። ያለው ነገር አብረን እናያለን ከሷ ጋር ምን አይነት ነገር እንደሚኖራት ማለት ነው። በእርግጠኝነት ይህ ነገር ውሳኔ በጣም ይከብዳል፣ ግን መሆን አለበት። አንዳንዴ ባለመናገራችን ብዙ ነገሮች ማለት በህይወታችን ብዙ ነገሮች ያመልጡናል። ይህ ነገር ደግሞ ይሆናል ከመሞከር ወደኋላ አልልም ማለት ነው። ቤተሰቦች ደውዬላታለሁ እና ስመጣ ከኔ ጋር ያላት ነገር በግልጽ እናወራበታለን ማለት ነው። መልካም እድል በሉኝ። እንግዲህ አብረን እናያለን ስትመጣ ማለት ነው። አለሽ ስልክ ልትይኝ ነው? ችግር አለ? ለምንድን ነው የምትቀርጽው? ፈልጊው ነው ዛሬ ተፈልጊው ነው እንዴ? ደህና ነኝ። ምንድን ነው ያለው? እንደምትቀርጽው? ኧረ እየጨነቀኝ ዛሬ ላስተዋውቅሽ ነው ከሰው ጋር። ለምን? ከቤተሰቦቼ ጋር ነው እንዴ? አውቃችሁ ነው? አይደለም ዛሬ አንድ ቤተሰቦች አሉኝ። ሰላም ባያቸው እንዴት ናችሁ? ሰላም ባያቸው። እንዲህ ማለት ባል አቀልል አንተ አሁን እንዴ? ሰላም ባያቸው ወሬ ነው እንዴ? እንሄዳለን ብላ እንዴ? ዛሬ አቀልል ለሌላ ጊዜ አይደለም። እንሄዳለን ብላ እንዴ? ያስመጣኝ ራሷ እንዴ? እንሄዳለን ብላ ያስመጣኝ ወይ ምን አውቃለሁ እንዴ? እንዴ ወሬ ነው ተስጂ አላውቅም የሆነ ቦታ ነው። ዛሬ ለሆነ ጉዳይ ነበር። ቀስ እያልኩ እነግርሻለሁ። ግን ቸኮልኩ እንዴ? አንቀመጥም? መጀመሪያ ብዙ ጊዜ ተቀምጠን አውርተናል። ዛሬ ቆመን ማውራት አለብን። እኔ ሲጀመር ተስፋ አታገኝም እኮ የዚህ ነገር ደግሞ ፈርተሻቸዋል ይመስለኛል። እና ፊት ለፊት ፈርተሻቸዋል። አይናፋር እኔና አንቺ ለእኔ ምን ነሽ? ዛሬ ለምን ፈልግሽ መሰለሽ? ለአንድ ጉዳይ ነበር። በዛ ብዙ ጊዜ አስቤበት አንተ ምንድን ነው የምታስበው? አንድ ውሳኔ ላይ ደርሼ ነበር እና ባጭሩ አጥር ሳደርግልሽ እንደምወድሽ ነው ያልኩሽ። እኔም እወዳለሁ። ምንድን ነው ይሄ? እና እሱ ነገር ለምንሽ ነበር የጠራሁሽ?
እንደዚህ ጀምር የምሬን ነው። ያማል እንዴ አንቺ ይኸውልሽ ያማል የምር አይደለም። በሁለታችን መካከል ያለው ነገር ቤተሰቦችም ሁሉም ማወቅ ስላለብን እኮ እኔና ወንድሜ ነው እዩን ተረጅኝ እንጂ የምር ቁም ነገር ነው እያወራሁሽ ያለሁት። አይ በእውነት እየቀለድሽ ነው። አቀልጅ ይኸውልሽ። አይ የምር ፍቅር ይዛል አንተ። እኔም እንደምልሽ አላውቅም። እንተዋወቃለን ማለት እኔ ምናልባት ፍራንክ እያደረጋችሁ ነው። የምር እንደዚህ አይነት ነገር እኔ አንቺ ላይ እንዴት ነው እንደዚህ አይነት ቀልድ መቀለድ ጀመረ? እየቀለዳችሁ ነው። እና ይሄ ነገር ደግሞ ውሳኔሽ ዛሬ ይፈልጋሉ ማለት ውሳኔሽ ይፈልጋሉ። ምንድን ነው የምታወራው? ፍራንክ ከሆነ በቃ የምሬን ውሳኔሽ ይፈልጋሉ። ሆነ ደክሞኛል። ቀጥታው ትቻቻል እንዴ? ለምን ማለት ምን እያልሽ ነው? ማለት ምን እያልኩ ነው? ሁሉን ነገር እወድሻለሁ ግልጽ እኮ ነው። እወድሻለሁ ማለት እወድሻለሁ በፍቅር ነው። በፍቅር በእህታዊና በወንድማዊ ፍቅር ነው። እንዴት ነው ማስረዳት የሚቻለው? እንዴት ነው ይሄ ነገር ማስረዳት የሚቻለው? በፍቅር ነው። ሌላ በምን ሊሆን ይችላል? ፍቅር ለረጅም ጊዜ አንቺ አታውቂም ነው። ግን ዛሬ ይሄ ነገር ደግሞ መናገር አለብን። ገብቶሻል? እኔ እየተጎዳሁ ነው ማለት ነው። እሺ አንቺ ግን እንትን እያልሽኝ አይደለም። ምን እያልኩ አይደለም ማለት ቀልድ ነው እየመሰለሽ ያለው። ይሄ ነገር እያናደድሽኝ ነው። እንደውም በጣም እየተናደድኩ ነው በጣም። እና ውሳኔሽን ንገሪኝ ማለት አልደከመም መምር አትቀልድ። ወደዛ እንዴት ነው ይገባሽ እንዴ? ያማል እንዴ ማለት ይከመረል። ከዚህ በላይ እንዴት ንገሪኝ አሁን ንገሪኝ ማለት ያለው ነገር እንድታወሪ እንፈልጋለን። ማለት ለኔ ያለሽ ነገር ነው አይደልሽ እኮ እኔ በቃ ጓደኛዬ ነው አልኩ። እንዴት ማልሆንበት ምክንያት ነው ስለማትወድ ማለት ስለማትወድ ለምን ደግሞ ስለማልፈልግ አልፈልግም ብቻ ሌላ ነገር እኔ እናንተ ምንድን ነው ምንም አይደለንም ስለዚህ ከአሁን በኋላ ያለው ነገር ምንም አይደለንም ሲሆን በእርግጥ አንቺ በሌላ በወንድም ሊሆን ይችላል የምታስቢኝ። እኔ ግን እንደዛ አይደለም። ከመጀመሩ ቆይቷል። አይ እየቀለድክ በእውነት እየቀለድክ ዳጊ ንገሪኝ። ምንድን ነው የምነግርህ? ያመሀል እንዴ ማለት ለእኔ ያለሽ ስሜት በቃ ነገርኩህ። ጓደኛዬ ነክ ጓደኛ ለአንቺ መሆን ማልችልበት ምክንያት ምንድን ነው? የምሬን ነው በለኝ እስኪ። የምር አንቺ ቀልድ እኮ አይደለም። አይ እኔማ ቀልድ እየመሰለኝ ነው። የምሬን ነው። በዚህ መልኩ አውርተን እናውቃለን እስከ ዛሬ? አይ ፕራንክ እያደረገኝ ከሆነ ብዬ እኮ አውርተን አናውቅም። ስለዚህ ዛሬ እሱን ደግሞ ማውራት አለብን እና ንገሪኝ ነው። ሲጀመር እኔ እውነቱን ልንገርህ ለሪሌሽንሺፕ አስቤ አላውቅምም አላስብህም። ለሪሌሽንሺፕ ትመጠነኛለህ ብዬም አላስብም። እና አመጠነኝ የሚያልሽ ነው? አመጠነኝ የሚያልሽ ነው? ለምን ታውቀዋለህ? ቤኪ አትስለፍለፈኝ ይገውናላ። ሌላ ክፉ ደግ ውስጥ ምናምን አንገባም ማለት ንገሪኝ ነው። አሰማም እንዴ እኮ ንገሪኝ። ለምን ደግሞ አልሆንበት ምክንያት የኔን ታይፕ ታውቀዋለህ? ምንድነው ታይፕሽ? አልነግርህም ማለት አልነግርህም። እሺ አታውቃችሁም? የኔን ታይፖች አላውቅም። አታውቃችሁም? እሺ እኮ በቃ ለሪሌሽንሺፕ አትመጠነኝ። ሌላ ነገሮች ማውራት አያስፈልግም። ሲጀመር አትቅረጸኝ አንተ። ለምን ደግሞ አትቅረጸኝ? አልፈልግም። የምር እየቀለዳችሁ ካልሆነ አትቅረጹ። እየተናደድኩ ነው። ተናደድክ? አትልሽ አምረሽ ነው ልጅ። የምር እየተናደድኩ ነው። ንገሪኝ። እሺ አልፈልግም። ለምን ደግሞ ፈልጊ? ስለማልፈልግ። ለምን? ስለማልፈልግ። እና በዚህ መልኩ ነው የእኔና አንቺ ግንኙነት? በቃ ከጓደኝነት የዘለለ ምንም አይነት ነገር እንዲኖረን አልፈልግም። ምንም ነገር? አዎ በቃ የመጨረሻው ነው። ያማል። እንዴት? ያውቃ አፈልጊውማ በቃ ለኔ ያለሽ ምታይ ነበር። ጀመር አበላሽው እኮ ጓደኝነታችንን አበላሽው። ሌላ ሰው እኮ እየሆንሽብኝ ነው። ምንድን ነው እንዴ? አንተ እኮ ነው ሌላ ሰው እየሆንክ እና እስከ ዛሬ ይኸውልሽ ዳጊ፣ ካሁን በኋላ በዚህ መልኩ ማይቀጥል ከሆነ ጓደኝነታችን እዚህ ላይ ያበቃል ማለት ነው። ያብቃ። በቃ ወሰንሽ?
ሲጀመር አንተ ወሰን የመጣው ነገር እኮ ነው ወይ ጓደኝነት ለማበላሽት ወይ ደግሞ አይደለም የመጣሁበት ምክንያት ነግሬሻለሁ። እኔ ደግሞ አልፈልግም። ለምን ደግሞ አልፈልግበት ምክንያት ወይ በግልጽ ነገር ነው ያሳብሽ። አታስለፍልፈኝ። ሲጀመር ምን ደግሞ አስለፈልፍሽ? ጓደኝነታችን ያልቀብዳል አይደል? እኔ እኮ ፈልጌው አይደለም። በዚህ መልኩ መሆን አለበት ነው። ከዚህ በኋላ አትደውልልኝ። ለምን ደግሞ አልደውልልሽ? ቤኪ የሚባሉ ሰዎች እና አትተሽኝ ልትጂ ውሳኔሽ ይሄ ነው? ወስኛለሁ። ወስነሻል? በቃ ያበቃል። በዚህ መልኩ አንተ እየቀለድክ አይደለም እኮ በዚህ መልኩ የምሬን ነው። በዚህ እየቀለድክ አይደለም አብይ? አይደለም እየቀለድኩኝ አይደለም እኮ። እሺ በቃ ከዚህ በኋላ ላዋራህም አልፈልግም። እንዳትደውልልኝ ማለት የምሬን ነው። በቃ የመጨረሻችን ነው። የመጨረሻችን? አዎ የመጨረሻችን ነው። ዳግም ምን እየሆንሽ ነው ግን? ያማሃል እንዴ? አንቺ ነሽ ያማሃል። የምትወራውን ነገር ታውቃለህ። ምንድነው ኖርማል ነገር እኮ ሁሉንም ነገር እንዳበላሽው ወቅሽ። ጓደኝነታችንን ሁሉንም ነገር አላበላሽውም። ሁሉንም ነገር ነው ያበላሽው። ጓደኝነታችን ያብቃል ከኛ። በቃ ከዚህ በኋላ ካንተ ጋር ቆሜ ማውራትም አልፈልግም። በመጨረሻ ራስህ እኮ ነው ያልከው እኮ። እኔ የምፈልግበት መንገድ አንተን አልተረዳሽም። እኔ ደግሞ ያኛውን መንገድ አልፈልገውማ። እናትሽን እየሄድሽ ነው? እየሄድኩኝ ነው። እንዳትደውልብኝ ከዚህ በኋላ